كلميني شوية عني وصفيني شايفة ايه ياللي ለመጀመሪያ ጊዜ ነው እንጀራ ይጋገርኩ ያለሁት። ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? የደህና ናችሁ? እኔ በጣም ደህና ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ። ውድ ተመልካቾቼ ዛሬም በድጋሚ በሌላ ቪዲዮ ከብዙ መጥፋት በኋላ ተመልሼ መጥቻለሁኝ። እንግዲህ የጠፋሁበት ምክንያት ውድ ጓደኞቼ ለ5 አመት ያክል አብሮኝ የኖረ ዩቲዩብ በድንገት ጉድ ተሰርቼ ነበረ፣ ባለመጠንቀቅ ማለት ነው። ይሄ ነገር እናንተንም ሊጠቅማችሁ ስለሚችል በተለይ ደግሞ ለጀማሪ ዩቲዩበሮችም ለነባሮችም ይጠቅማችኋል። ውጭ ሀገር ከፍታችሁ ዩቲዩብ ኢትዮጵያ ስትገቡ ጥንቃቄ የማታደርጉት ነገር አለና እኔም በዛ ድንገት ችላ በማለት የሆነ ጉድ ተሰርቼላችሁ ነበረ። ግን በአላህ ፈቃድ ዩቲዩብ ተመልሶልኝ ወደ እናንተ በድጋሚ ተመልሼ መጥቻለሁ ማለት ነው። ዩቲዩብ ብቻ አይደለም ጓደኞቼን ላጣ ነው ብዬ በጣም የሆነ ደብሮኝ ነበረ። ነገር ግን ደግሞ ያኔ መልካም ስትሆኑ ለእናንተ አላህ መልካም ነገር ይልክላችኋል። ይሄው እንግዲህ በአላህ ፈቃድ ዩቲዩብ ተመልሶልኝ ወደ እናንተ ተመልሼ መጥቻለሁ። የዛሬው ፍሎጋችን የሚሆነው እንግዲህ ለመጀመሪያ ጊዜ እንጀራ ስጋግር ማለት ነው። ኢትዮጵያ ከገባው ኦልሞስት ወደ 3 አመት አካባቢ ሆኖኛል። ከዛም በፊት ብዙ አመት ሆኖኛል እንጀራ አልጋገርኩም። ነገር ግን ዛሬ ለመጀመሪያ ጊዜ እኔና የሆነ ማዞሪያ ስንገናኝ ማለት ነው የሆነ ታውቃላችሁ፣ በሙያዬ ግን የሆነ ነገር እንዳትሉኝ፣ ምክንያቱም ለመጀመሪያ ጊዜ ነው ሳሰፋ ማለት ነው። ትንቀጠቀጣላችሁና እንደገና ደግሞ በኤሌክትሪክ ምጣድ ጋግሬ አላውቅም። እኛ ገጠር በእንጨት ነበር የምንጋግረው ማለት ነው። ዛሬ እንግዲህ ውድ ጓደኞቼ ይውላችሁ እንደ መጀመሪያም አይደለም፣ አሪፍ ነው እንጀራው ማለት ነው። እያወጣሁት ነው እና ይውላችሁ እየጋገርኩኝ ነው። አሪፍ ነው የሆነልኝ። በጣም ፈርቼ ነበረ ማለት ነው። ምጣዱን ማሳይቻችሁ ነበር። ከ1 አመት በላይ ሆኖታል ሳይታሰስ ታስሶ ይሄው እንጀራ መጋገር ጀምሬያለሁ ማለት ነው። ውድ ጓደኞቼ ብዙ አዳዲስ ነገሮች አሉ ሰሞኑን የምለቅላችሁ እና በባለፈው ቪዲዮዬ ያው ቶሎ ፍሎግ እሰራላችኋለሁኝ ብዬ በነበረበት ጊዜ ድንገት ዩቲዩብ አደጋ ደረሰበት ማለት ነው። ሳታስቡት የሚገርማችሁ ነገር የሆነ ነገር ይከሰትባቸዋል እና በጣም ተደናግጬ ነበረ። ዩቲዩብ በቃ ሊጠፋ ነው ብዬ በእውነት ተስፋም ቆርጬ ነበረ። ነገር ግን ደግሞ አላህ ለኔ ያለውን እኔም በመረጋጋት ሶብር በማድረግ ሶብር ካደረኩ በኋላ በራሱ ጊዜ ደግሞ አላህ ማለት ነው አስተካክሎ ወደ ራሴ መልሶልኝ ነው ወደ እናንተ በድጋሚ እየተመለስኩት ማለት ነው። ውድ ጓደኞቼ እንግዲህ እንጀራ ስትጋግሩ ሙቀት አለ እና ኢትዮጵያ ላይ አሁን ላይ በጣም ብርድ ነው እንደ አረብ ሀገር። እና እንዴት አደረጋችሁ ብርዱ? የአረብ ሀገር ብርድ ሱብሃንአላህ፣ እዚህም ብርድ ነው እና እንደምታዩት እያሰፋሁኝ እንደገና ደግሞ ቡና አፍልቼ በጎን ቡናዬን ፉት እያደረኩኝ ኢነርጂ እንዲሰጠኝ ማለት ነው ምጋገረው። በጎን ደግሞ ወደ ጓደኞቼ እንደምታዩት ወጤን እየሰራሁኝ ነው። ያው ብቻዬን ነው። ካላጋሽ ስትሆኑ ስራና ልጅ ከባድ ነው እና ቤቢ ጃበር በተኛበት ሰዓት እንደዚህ ስፓይደርማን ነው መሆንላችሁ። ይኸውላችሁ የጋገርኩት እንጀራ ይሄን ይመስላል። በጣም ምርጥ እንጀራ ነው። እዚህ ጋር ልጫ እየሰራው ነው እላችኋለሁ። የዛሬው ፍሎግ ይሄንን ይመስላል ጓደኞቼ። በነገራችን ላይ ቪዲዮ በጣም ጥራት የለውም። ለምንድነው? ጭሱ የምጣዱም ጭስ እንደገና ደግሞ የወጡም ጭስ አፍኖ ይዞታል። ይሄው እንደዚህ አድርጌ ቡናዬን ውፍር ያለ ቡና የኢትዮጵያ ቡና ማለት ነው። በነገራችን ላይ ቡና በጣም ረክሷል። 1300 ብር የነበረው ልንገራችሁ ብዬ ነው 706.50 ሆኖልናል። አሁን ኑሮ እንዳልኳችሁ ነው፣ በጣም ተወዷል። ቲማቲም 150 ብር የነበረው እንኳን 30 ብር 20 ብር 10 ብር እየገዛን ነው። አልহামዱሊላህ በዚህ ቢቀጥል አሪፍ ነው። ነገር ግን ደግሞ ያው አንዳንድ ነገሮች ኢትዮጵያ ላይ እንዳትኖሩ የሚያደርጓችሁ ነገሮች አሉ። ለማውራትም ከባድ ነው። ኢትዮጵያ ላይ ሆናችሁ እንደልባችሁ መናገር አትችሉም ጋይስ። ወላ
ዛሬ የሆነ ነገር ብናገር ገብቷችኋል። ነገ ደግሞ ወደ ምንድነው ስጅን ትሄዳላችሁ ማለት ነው። ስለዚህ አንገታችሁን ደፍታችሁን ኢትዮጵያ ላይ የምትኖሩት እና ይሄው በመካከል ደግሞ ይሄንን የመሰለ እንጀራ በርበሬ ነስነስ ታደርጉና እንደዚህ በርበሬ ነስንሼ ዘይት ታደርጋላችሁ። ከዛም ምንድነው ስሙ ይሄው እንደዚህ በርበሬ ያደረኩኝ። በነገራችን ላይ ነግራችኋለሁ። ብዙ የሰራኋቸው ነበሩኝ ቪዲዮዎች ነበሩኝ። እሱን እንደገና መቅረጽ አልችልም። የእውነት ነው የምላችሁ። ስለ በርበሬም ስለምንም ሰርቼላችሁ ነበረ። ነገር ግን ደግሞ ጠፋ ማለት ነው። ጠፍቷል እንዳለ ቪዲዮዬ፣ ፋይሌ ምናምን ሁሉ ነገሬ ጠፍቶብኛል እና በውጭ ቁጥር የምትደውሉልኝ ሰዎች ደግሞ የለሁም። በውጭ ቁጥር በቃ የለም፣ ያ ጠፍቷል ማለት ነው። በኢትዮጵያ ቁጥር ነው ስደውሉ ማላነሳላችሁ ወይም ደግሞ ስልኬ የማይመልስላችሁ በሌላ ቁጥር ስለከፈትኩኝ ነው። በሌላ ማለት ነው። ያ እንዳለ ጠፍቶብኛል። ደህና ነኝ። ደህንነቴን ለምትጠይቁኝ ሰዎች ማለት ነው። እና በሜሴንጀር እየመለስኩላችሁ ነው። አንዳንዶቻችሁ ኢሞ፣ ዋትሳፕ ምናምን ያኔ በድሮ የለሁም እላችኋለሁ። እንደዚህ አድርጌ ውድ ጓደኞቼ ያው ራሴን ጠገን በተቻለኝ መጠን ያው የልጅን አሳዳጊ የልጅ እናት ስትሆኑ ለራሳችሁ አትሆኑም ጋይስ። የእውነት ነው የምላችሁ። ግን በተቻላችሁ መጠን እዚህ ወፍሬ ስታዩኝ የእውነት ልብሱ ነው መሰለኝ እንጂ እኔ የድሮ ልብሴ ሁላ እየሰፋኝ ነው አሁን ማለት ነው። አሁን የድሮ ልብሴ ሁላ እየሰፋኝ ነው። ግን እዚህ ራሴን ሳይ በጣም የሆነ ዱባ ነገር ነው የሆንኩትኝ። እና ውድ ጓደኞቼ ይኸውላችሁ አንሶት ነበር ትንሽ ጨመር አደረኩበት። በርበሬ አሁን ላይ የተወደደብን ዘይት ብቻ ነው 1800 ብር ገብቷል ዘይት። እሱ ብቻ ነው የተወደደብን ማለት ነው። እንደዚህ ታደርጉና ስኳር ታደርጉበታላችሁ ለራሳችሁ በራሳችሁ ጊዜ ብላችሁ ማለት ነው። ምንድነው የሚባለው? ጊዜያችሁን አቆጣጥባችሁ ያው ለራሳችሁ ሁኑ፣ ራሳችሁን ጠብቁ ምናምን ትላላችሁ። አንዳንድ ሰዎች ግን በእውነት ነው የምላችሁ አይሞላም። እኔ የእውነት ረጅም እድሜ ለእናቶቻችን ስንት ልጆች ሲያሳድጉ እንዴት አድርገው እንዳሳደጉ ማለት ነው። አሁን ላይ ከባድ ነው ጓደኞቼ፣ ልጅ ማሳደግ ብቻችሁን አትችሉም ማለት ነው። ራሳችሁን ትጥላላችሁ በቃ እና ቢዚ ነው የምትሆኑት። ደግሞ ጤነኛ ልጆች ከያዛችሁ አልሐምዱሊላ ነው። አሁን ብዙ ሰዎች ያለው ብዙ እናቶች በቲክቶክ በምናምን በተለይ ደግሞ የወንድ ልጆች እናት እንዴት ናችሁ ምናምን ይላሉ። አልሐምዱሊላ ጤና እስከሆኑ ድረስ ምንም ማለት አይደለም። እና ራሳችንን ጥለን ነው ለልጆቻችን ማለት ነው ምን ሆነው ከስተን ነጥተን አመድ ሁነን ወላሂ ነው የምላችሁ። እኔ የድሮዋ ቲጂ አይደለሁም እላችኋለሁ። እና ሀባይቢ የዛሬው ፍሎጋችን ይሄንን ይመስል ነበረ። ያው ይችን ቪዲዮ የቀረጽኳት ለመጀመሪያ ጊዜ ስለሆነ እንጀራ ስጋገር በዛው ምስኪ ማስታወሻ ይሆነኛል ይሄ ነው የቀረጽኩላችሁ። እንደገና ደግሞ ለእናንተም ለምን አላካፍላችሁ ምስኪ እንጀራ የናፈቀው ሊኖር ይችላል፣ እንጀራ በበርበሬ የናፈቀው ሊኖር ይችላል በሚል ነው። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ተባበሩኝ ውድ ጓደኞቼ። እንግዲህ ካሁን በኋላ ቶሎ ቶሎ ቢያንስ በየ2 ቀኑ በየ3 ቀኑ ቪዲዮ ለቃለሁኝ እና ውድ ጓደኞቼ ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉኝ። እንዲሁም ደግሞ ከወደዳችሁት ላይክ እና ሼር በማድረግ ተባበሩኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ።